ልጅ ሲወለድ የሚደረግለት ስነ ስርዓት በሱናው መሰረት ምን ይመስላል? አዛን ማድረጉ በቀኝ ጆሮ ኢቃም በግራ የሚባለው ሱናውን መሰረት ያደረገ ነው ወይ? ሌላም ተጨማሪ አደቦች ካሉ ያስረዱን። ጀዛኩሙላህ። በተጨማሪም የአቂቃ አደራረግ ላይ ማብራሪያ ቢሰጡን። የእርዱን ሁኔታ ስጋው ምንድነው መደረግ ያለበት? ያለነው በምዕራቡ ዓለም ነው። አሳርደን ሰርተን መስጂድ ወስደን ሰው እናብላ ወይ አገር ልከን እንዲታረድ እናድርግ? ጀዛኩሙላህ ኸይር የሚል ጥያቄ ነው። ሕፃን ሲወለድ በቀኝ ጆሮው አዳን ማለት ሱና እንደሆነ የሚያሳይ ዘገባ አለ። አልኢማም ሐኪም ሌሎችም በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ፋጢማ የልጅ ልጃቸውን ሐሰን ኢብኑ ዓሊን በወለደች ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጆሮው ላይ አዳን እንዳሉ ተነግሯል። በግራ ጆሮው ኢቃም ማድረግን በተመለከተም በአንዳንድ ሐዲሶች ቢነገርም ነገር ግን ኢቃም እንደሚባል የሚያሳዩ ዘገባዎች በጣም ደካማ ናቸው። ስለዚህ አዳኑ ብቻ በቂ ነው። አቂቃ የጠበቀ ሱና ነው። አንዳንድ ሊቃውንት ግዴታ ነው አቅም ያለው ሰው ላይ ያሉበትም ሁኔታ ስላለ አቂቃ መተው የለበትም። የተወለደው ወንድ ልጅ ከሆነ 2 በግ 6 ወርና ከዛ በላይ እድሜ ያላቸው፣ ፍየሎች ከሆኑም 1 ዓመትና ከዛ በላይ እድሜ ያላቸው ጤነኛ የሆኑ ቢቻል የሚያምሩ የሆኑ፣ ሴት ከሆነች ደግሞ 1 በግ ብቻ ወይም ፍየል ቀደም ሲል የተባለውን እድሜ የደረሱ መታረድ አለባቸው። ማረድ ይቻላል። ለምን የወንድና የሴት ተለያየ? አላሁ አዕለም። እንደዚህ ነው በዲኑ የተደነገገው። የተለያዩ ሊባሉ የሚችሉ ምክንያቶች እንዳሉ ሆኖ ለምን ዙህር 4 ሆነ፣ ለምን ፈጅር 4 ሆነ ያሉ የዲንን ህግ መጠየቅ አይገባም። አላህና መልእክተኛው እንዲህ ነው የደነገጉት ይባላል። ከታረደ በኋላ በግ ወይም ፍየሉን ለ3 መክፈሉ ይወደዳል። አቂቃ በብዙ ነገር እንደ ውድሕያ ነው። 1/3ኛውን ቤት አስቀምጦ መመገብ፣ 1/3ኛውን በእለቱ ቀቅሎ ከወዳጅ ከዘመድ ጋር መብላት፣ 1/3ኛውን በጥሬ ለአቅመ ደካማ መስጠት በላጭ ነው። ይሄን ማድረግ ካልተቻለ በዚህ መልኩ ማከፋፈል ካልተቻለ ዋናው በአቂቃው ቀን ለህፃኑ ነይቶ አቂቃን ማረዱ ነው። በ7ኛው ቀን ካልተቻለ በ14ኛው ቀን ካልተቻለ በ21ኛው ቀን ካልተቻለ በየትኛውም ጊዜ ከዛ ቀን በኋላ በ29 ቢሆን ይመረጣል ተብሏል። 21 ካለፈ በኋላ በፈለጉት ቀን ይደረጋል ተብሏል። ዋናው ለአቂቃ በተገደበው ቀን ላይ ለህፃኑ አቂቃ ነው ብሎ ማረዱ ነው። ከታረደ በኋላ ሙሉንም ቢበሉት ያን ያክል ችግር የለው። ትንሽ ሰደቃ ቢሰጡ የተወሰነውን መልካም ነው። ሙሉ በጥሬ የሚሆን በስሎ ለምስኪን ወይም ለጎረቤት ቢከፋፈልም ችግር የለም። ዋናው ማረዱ ነው ነይቶ። ግን የተወሰነ መብላቱ፣ የተወሰነ በጥሬ መስጠቱ፣ የተወሰነ ለቤት አስቀምጦ መመገቡ የተሻለ። ባሉበት ሀገር ማረድ ቢቻል ህፃኑ በተወለደበት ሀገር መልካም። ባሉበት ሀገር ሰርቶ ማብላት ካልተቻለ አሊያ ደግሞ ክፍለ ሀገር ላይ ሌላ ውጭ ሀገር ላይ በጣም የተቸገሩ ሰዎች ካሉና እዛ ሀገር ገንዘብ ተልኮ በእለቱ አርደው በትክክል እንደሚያበሉ ከተረጋገጠ ሌላ ሀገር ቤተሰብ ጋር የሚሆን ወዳጅ ዘመድ ጋር በውክልና እንዲሰራ ማድረግም ይቻላል። ሌላ